እቴ ሳውዲ አረቢያ ነው የምትኖረውና ገንዘቧ የምትልከውን ገንዘብ እኔ ጋር ነበር የምታስቀምጠው። ከዛ ገንዘቡን ሳይ እኔም ውጭ ሄጄ ብሰራ ለወጣለሁ በሚል ነገርኳት ማለት ነው። ዱባይ መኖሪያ ፍቃድ ገዝቼ እዛ ብሄድና ብሰራ በጋራ ቤተሰብ እንደምናግዝ አሳመንኳት። ከዛ እሷም እርግጠኛ የሆነና የተረጋገጠ ኤጀንሲ ፈልጋለችኝ። በኋላ ቲክቶክ እያየው የሙሴ ሰለሞን ማስታወቂያ መጣ ማለት ነው። እርግጠኝነት አሪፍ ኤጀንሲዎች እንደሆኑ እንደማይበሉና ከተበላችሁ በኔ ስም ሄዳችሁ ገንዘባችሁን አስመልሱ ሚል ነበር ያ ማስታወቂያ ያየው። ከዛ በዛ ማስታወቂያ መሰረት ሙሴ ሰለሞን ማን ነው ግን እስኪ አስተዋውቀኝ የተወሰነ። ሙሴ ሰለሞን ማለት ቲክቶክ ላይ እውነተኛ ዜናዎችን የሚያቀርብ ልጅ ነው እና እኔም አድናቂው ነኝ። ብዙ ዜናዎችን እከታተለዋለሁ። ለዛም ነው ደግሞ በሱና ምን እርግጠኛ ይሆንኩትኝ። ጥሩ አቀባበል ነው ያላቸው። አናገርኳቸው መኖሪያ ፍቃድ ዱባይ እንዲሰራልኝ ፈልጌ ነበር ስላቸው። ከዛ አጠቃላይ ክፍያውን 350 ሺህ እንደሆነ ተነጋገርን። ባለቤቱም አቶ አለማየሁ ነበረ። ሄዶ አናገሩትኝ። ችግር የለውም ይሰራል አለ። ከዛ ቅድመ ክፍያ 200 ሺህ ብር እንድከፍል ለዛም ደግሞ እርግጠኛ እንደሆን የቼክ እንደሚጽፉልኝ ተነጋገርን ማለት ነው። ከዛ በኋላ 200 ሺህ ብሩን ትራንስፈር አረኩኝ በአቶ አለማየሁ ገብረ ጻዲቅ ስም። ከዛ ቼኩ ተጽፎ ተሰጠኝ። ከዛ ሳምንት ድረስ ዝም ሲሉኝ አቶ አለማየሁ ገብረ ጻዲቅ ጋር ደወልኩኝ። ከዛ ስደውል ትንሽ ጠብቀን በሲኦሲ ጉዳይ ውጪ ጉዳይ ላይ ኪዋር ኮድ የሚሰጣል ያ ኪዋር ኮድ ወረፋ ይዞልሃልና እሱ ሲያልቅ ወዲያው እንትን እንልሃለን ያለኝ። እሺ አልኩኝ። እንደዛው እየተባለ አንድ ወር ሞላው ማለት ነው። አሁን አንድ ወር ሲሞላው ቢሮ ሄድኩኝና ትሄዳለህ ካላችሁኝ 15 ቀን ብላችሁ ነው ቼኩን የሰጣችሁኝና በጣም አንድ ወር ሆነው በምን አግባብ ነው ብዬ እንትን አልኩኝ ማለት ነው። ዳሜ ቀን ባንክ ሄድኩኝ። እዚህ ቢሮም ሳልመጣ ባንክ ሄድኩኝና ቼኩን ሰጧቸው። አካውንቱ ላይ ገንዘብ የለም አሉኝ። ከዛ ቢሮ ስመጣ አሁን ቢሮ ዝግ ነው። ተመልሼ ወደ ቤት ሄድኩ። ማክሰኞ ተመልሼ መጣሁ። አሁን ማክሰኞ ስመጣ ቢሮ ዝግ ነው። በር ላይ በጣም ብዙ ልጆች አሉ። ምንድነው ስላቸው ቢሮ ተዘግቷል፣ ቢሮ ዘግተው ጠፍተዋል አሉኝ። የትም ሀገር ሄደህ ታውቃለህ? ከዚህ በፊት ሌላ ሀገር ሄጄ አላውቅም። የትም ሀገር ሄጄ አላውቅም። እኔ እኮ አልኩህ እርግጠኛ ነበርኩ። ሙሴ ሰለሞን በሰራው ማስታወቂያ እርግጠኛ ነበርኩ። አይደለም ቼክ ሰጥተውኝ ቼክ ባይሰጡኝ በራሱ ገንዘቡን ሰጣቸው ነበርኩ። ምክንያቱም ሙሴ ሰለሞን የሚታመን ሰው ነው። እርግጠኛ ነበርኩኝ። ንግግርህ ምን ነበር? ትኬትን ራስ ነበር የምትገዛው? ኖ ሙሉ ለሙሉ ወጪው እነሱ እንዲችሉ ተነጋገር ነው። ሙሉ ለሙሉ ነው 350 ሺህ ብር 350 ሙሉ ለሙሉ የዱባይ የመኖሪያ ፍቃድ ሊገዛልኝ የተስማማ ነው። ከዛ እናቴን ሳማከራት የምትሄደው የወርቅ ሀገር ነው ዱባይ ነው፣ ስለዚህ ችግር የለውም እንደሄድክ ሰርተህ ወርቁንም ከገዝተህ ከዛ ትልክልኛለህ አለችና ወርቋን ሸጣች ሰጠችኝ። የኔም የቃል ኪዳን ቀለበት ነበረኝ አግብቻለሁ። የቃል ኪዳን ቀለበቴን ሸጥኩና ሞልቼ አግኝቻለሁ። አሁን እንዴት ነው ስለው ችግር የለውም አታስብ እኔም ሰው ነኝ አለኝ። ከዛ በኋላ ምን አደረገ የሳሙኤል ከፍ ያለው ኬንቲ የሚል አካውንት ላከልኝና ሲኦሲ የሚያስጨርስልህ እሱ ነው። በዚህ አካውንት 35 ሺህ አስገባለት አለኝ። መጀመሪያ 35 ሺውን አቶ ሳሙኤል ከፍ ያለው ኬንቲ በሚል አካውንት አስገባውለት ማለት ነው። መሐመድ አረቡ መሐመድ የሚል ደግሞ አካውንት ላከልኝና ለዚህኛው ደግሞ 10 ሺህ ብር አስገባለት አለኝ። ከዛ በኋላ የትኬት ኦፊስ አለው ብሎ ያለውን ጓደኛውን ብርሃኑ አምባቸው ይባላል የተቀረውን ገንዘብ ለሱ አስገባለት አለኝ ማለት ነው። አሁንም ጠበቅኩት ሳምንት ሙሉ አሁንም መልስ የለም። ስለ እናትህ ወርቅ ንገረኝ የተወሰነ። የቃል ኪዳን ቀለበትም ነበረኝ አልከኝ። የእናቴን ወርቅ አሸጠኝ፣ ቃል ኪዳን ወርቄን አሸጠኝ እና እርግጥ ለባለቤቴ ነግሬያት ነበርና ችግር የለውም የኛን ህይወት የሚቀይር ከሆነ ካነቴ እኔንም ተጨማሪ ትወስዳለህ ብላኝ ነበር። ግን ወርቅ የእናቴ ወርቅ ጥሩ ስለነበር ጥሩ አውጥቷል። የጎደለውም ትንሽ ስለነበር የኔ ቃል ኪዳን ወርቅ በቂ ነበር እና እንደዛ አርጎ ነው የወሰደው። እናትህ አወቁ? እናቴ አሁን በመጨረሻ በጣም ብዙ ሲዘገይ ጊዜ ነው የነገርኳት እንጂ መጀመሪያ አካባቢ እያለቀ ነው እዛ ያለው እኔ የሚቀበለኝ ሰው ሌላ ሀገር ሄዶ ነው እስኪመለስ ነው እያልኩኝ የውሸት ምክንያት እየሰጠዋት ነበር። አሁን ኦሬዲ ቤትም ራሱ መሄድ እሷ ጋር ቆም ያለው ምክንያቱም ሳያት ጥሩ ስሜት አይሰማም። የልጅነቷን ለፍታ የገዛችው ወርቅ ነው። እህትህ ሳወቀች? አላወቀችም። እሷ እስካሁን አላወቀችም። ምናልባት አሁን ታውቅ ይሆናል። አሁን ለዚህ ሁሉ የዳረገኝ ብለህ የምታምነው ምንድነው? ለዚህ ሁሉ የዳረገኝ ሙሴ ሰለሞንን ብዬ ማምነው ምክንያቱም ከአንድም ሁለት ቦታ ሄጄ አናግሬያቸዋለሁ።
ግን ምንም አምኜ ገንዘቤን ልሰጠው የቻልኩበት የትኛውም ኤጀንሲ የለም። የሙሴ ሰለሞን ማስታወቂያ እርግጠኝነትም ስላለው ምን የሚል ነበር? የሙሴ እርግጠኝ ገንዘቤን ተበልቻለሁ ብላችሁ የምታስቡ ከሆነ በእኔ ስም ሄዳችሁ ታስመልሳላችሁ እና ገንዘብ አይበሉም እነሱ ንጹህ እንደሆኑና በሐቅ እንደሚሰሩ ነው ሲናገርላቸው ሲመሰክርላቸው የነበረው። በግልህ ሙሴ ሰሎሞንን ታውቀዋለህ? በሚዲያ ነው ቲክቶክ ላይ ነው ማውቀው እና የሱ ዜናዎች በጣም እከታተላለሁ። አድናቂውም ነኝ። ለዛም ነው እርግጠኛ ሆንኩበት። አንተ ብቻ አይደለህም። በዚህ ኬዝ ሰሞኑን ከደወሉልኝ ሰዎች 150 ሚሊዮን ድረስ ነው በዚህ ኬዝ አጠቃላይ ያንተ አይነት ያንተ 100 300 400 ሌሎችም እንደዚህ ያንተ የዱባይ ስለሆነ ነው የቀነሰው። የካናዳ የአውሮፓ ማአት አለ። ይሄ ልጅ ቲክቶክ ላይ ነው የሚሰራው። ልክ ነው። ዜናዎቹን የምታውቀው የኢትዮጵያ ቴሌኮሙኒኬሽን መብራት ኃይል አጫጭር ከየድርጅቶች ዌብሳይት እየወጡ መረጃዎቹን አመቶ መንገር አንድ ዜና አንድ ስራ ነው። ሶርሱ እሱ አይደለም። ነገር ግን የሆነ ድርጅት ይሄን ያደርግላችኋል ብሎ መናገር ደግሞ ፕሮዳክት ማስተዋወቅ ነው አይደለ? ዜናን ማመን ሙሴ ሰሎሞን ሲጀመር ዜና ጽፎ አስተላልፎ አያውቅም። ማስታወቂያው ላይ እርግጠኝነት የራሱ ድርጅት እስኪመስል ድረስ በእርግጠኝነት ነው የሚያወራው። የሚጨርሰው ነገር አለ ያለ ይመስላል። ሀገር ውስጥ ናቸው። አሁን ሀገር ውስጥ አይደለም፣ እርግጠኛ አይደለም ሀገር ውስጥ መኖሩን። ግን አንዳንድ ልጆች እንዳጣሩት ከኢትዮጵያ ወጥቶ ህንድ ሀገር እንዳለ ነው። ስልካቸው እስኪ ስጠኝ። 0936 80 ቀለል ያለ ቁጥር ነው። ይሄ የሳቸው ስልክ ነው። አዎ የሱ ስልክ ነው። Sorry, the subscriber's phone you've dialed is switched off. ከግንቦት 5 ጀምሮ ስልኩ አይሰራም።